ኢትዮጵያ የካፊር ሀገር ናት ተብለን ነው የተነገረ እስከዛሬ። ማለት በቃ ይሄ ፊቸሩን ከላይ በምናየው መንገድ ኢትዮጵያ የካፊር ሀገር ነች በቃ ምናምን ነገር፣ ግን ሪያሊቲው እዛ አይደለም። ሪያሊቲው እንደዛ አይደለም። በትክክል አልተረዳን። ሂስትሪ ጀበሉ አለ ጀበሉ አህመዲን ጀበል የእሱን መጽሐፍ በደንብ ብናነበው የሆነ ነገር ያሳየናል ማለት ነው። ኢትዮጵያ የካፊር ሀገር አይደለችም። በነገራችን ላይ የኦርቶዶክስ ምናምን ዶንት የተሳሳተ መረጃ የኦርቶዶክስ ሀገር አይደለችም። ኢትዮጵያ የተለያዩ ሃይማኖቶች በየፓርቱ ዶሚኔት አድርጎ የሚኖርባት አይነት ከተለያዩ ሃይማኖቶችና ብሔር ብሔረሰቦች ድብልቅ ድምር ውጤት ነች እንጂ የሆነ ሃይማኖት አይደለም። በነገራችን ላይ ይሄ ፖለቲካል ሲስተሙን ስትቆጣጠሩ የሚፈጥረው ያ እንትን ነው ኦርቶዶክስ ሀገር እንድትመስል ያደረጋት እና በየቦታው ቤተክርስቲያን መተከሉ ኢትዮጵያ የክርስቲያን ደሴት ምናምን። ኢትዮጵያ የትኛዋ ኢትዮጵያ? ዋት ኢዝ ኢትዮጵያ ማለት ኢትዮጵያ የትኛዋ? አሁን አዲስ እኛ የምናያት ኢትዮጵያ በነገራችን ላይ ከመቶ ምናምን ዓመት በፊት ኦር ከ150 ዋቴቨር ሳምቲንግ እንደዛ አይነት ነገር በፊት የተፈጠረችው ኢትዮጵያ እንደዛ አይደለም። ሰሜኑ አካባቢ ነው ክርስትና የበዛው። ሰሜኑ አካባቢ ክርስትና ዶሚኔት አድርጎ በብዛት ተስፋፍቶ እንትን የሚልበት። ጅማ የሙስሊም ሀገር ነች። ደቡብ ውስጥ ብትሄዱ ስልጤ 100% ሙስሊም ነው። ሀዲያ ሱልጣኔት ነበር፣ ታውቁታላችሁ መቼም። ሸዋ ሱልጣኔት ነበር። እኚህ ሁሉ የሙስሊም ሱልጣኔቶች ናቸው። ሰሎሞን ዳይናስቲ የሚለው ነበር። ያኔ እኮ ኢትዮጵያ ምናምን የሚባል ነገር የለም፣ ብትንትን ያለ ነገር ነበር። ከዛ የሆነ አንድ ሚኒሊክ የሚባል ሰው እየመጣ አንድ ላይ ጨፍልቆ አንድ ሀገር ፈጠረ። which is በሆነ መንገድ ጥሩ ነው ማለት አንድ መሆናችን። እኔ እንደ አፍሪካ አንድ ብንሆን ደስ ይለኛል። ሙሉ አፍሪካ ኮንቲነንቱ ሙሉ አንድ ሀገር ቢሆን ደስ ይለኛል። ጀስት እንደ ዩናይትድ ስቴት ኦፍ አሜሪካ አሁን ዩናይትድ ስቴት ኦፍ አፍሪካ ምናምን ተብሎ ቢመጣ ደስ ይለኛል እኔ በበኩሌ ማለት ነው። ግን ኢትዮጵያ ደግሞ እንደዛ አይደለም። እኛ በሰማነው መልኩ አይደለም። ሁሉም የየራሱ ሃይማኖት ነበረው፣ የየራሱ ብሔር ነበረው፣ የየራሱ ቋንቋ ያለው፣ የየራሱ እምነት ያለው ሁሉም ማለት ነው። ዋቄፈና አለ፣ ክርስትና አለ፣ እስልምና አለ፣ ሌላ የተለያዩ የባህል ሃይማኖቶች አሉ። ያው ሁሉም እንግዲህ ሃይማኖት አለው ፈጥሮ የሚጠቀመው ማለት ነው። እና ይሄ ሁሉ እምነት ነበረ እና የተፈለገው ግን የተሰራው ሂስቶሪካሊ፣ አሁን አዋቂዎች ሲናገሩ ደስ ይላል። ሂስቶሪካሊ የተሰራብን ትልቁ ፌክ ክርስትና ዶሚኔት እንዳደረገ ሁሉም ክርስቲያን እንደሆነ ያው በግድም ሲያጠምቁ የነበሩበት ሁኔታ ነበር። እንደምታውቁት ወሎ ላይ የነበረውን ነገር ዮሐንስ የሚባለው አፄ ዮሐንስ 4ኛ እሱ ሰውዬ ሲጨፈጭፍ የነበረበት መንገድ ነበር። ሌሎቹም እንደዛው በግድ ሲያጠምቁበት የነበረበት ሁኔታ ነበር። ብዙ ሙስሊሞች በተፈጥሮ በቃ እስልምናን ከቤተሰቦቻቸው ይዘው የመጡት ሰዎች በግድ ክርስትና እንዲቀበሉ የተደረገበት ሁኔታ ነበረ። ያ ነገር ከመኖሩም ጋር ግን እስልምና ጸንቶ ቆይተዋል። አባጂፋር በእስልምና ነበር ሀገራቸውን ሲያስተዳድሩ የነበረው። ሸነንግቤ የሚተዳደረው በእስልምና ነበር እና ሌሎቹም ከዛ በፊትም የኦሮሞ ፓወር ከመፈጠሩ በፊት እንኳን ኦር ሰምቲንግ የሆነ ታይም ላይ የተዳከመበት ከ16ኛው በኋላ ነው የሆነ እንትን ማለት የጀመረው። ከዛ በፊት የነበረው ግን ሀዲያ ሱልጣኔት፣ ሸዋ ሱልጣኔት፣ አረ የቱ ስንቱ ይፋት ምንድነው ያፋራል አይደለ? የኢማም አህመድ አልጋዚ ሙስሊም which is ብዙ ፓወሮች ነበሩ። ፕሊዝ ብዙ ነገር ነው የተሸወደ ነው። something ታሪክ አለማወቅ፣ ታሪክ አለመማር እና ኢትዮጵያ እንደ አዲስ ኢትዮጵያ በሚል ስትመሰረት እቺ አዲሷ ኢትዮጵያ ከመቶ ምናምን ዓመት በፊት የነበረችው ኢትዮጵያ ስትመሰረት የነበረው ነገር እንደዛ አይደለም። ከዛ በፊት የነበረው እኔ አላቅም።
which is something ከሰሜኑ አካባቢ እነ ቴዎድሮስ እነ ዮሐንስ ምናምን በኋላ ነው አይደለ ሁሉ የተፈጠረው። ከዛ በፊት የነበረው ነገር ሐቂቃው ሜቢ እዛ አካባቢ ክርስቲያን የበዛበት ነው። ክርስትና ቀድሞ የገባበት ሁኔታ ነው ያለው እዛ ትግራዩ፣ አማራው ምናምን አካባቢ ላይ ያለው ማለት ነው። ሌሎቹ ጋር ግን ቀድሞ የገባው እስልምና ነው። ሌሎቹ ጋር ደግሞ ሃይማኖታዊ የባህል ሃይማኖት የነበራቸው ሁኔታ አለ። ከዛ በኋላ የተለወጠ መጥቷል። ታሪክን አንብብ። ዛሬ ከነሱ እጅ መውጣቱ በጣም ጥሩ ነው የሆነው። ከሰሜኑ አካባቢ ስልጣን ወጥቶ ወደ ሌላው ፓርት መግባቱ በጣም አሪፍ ሁኔታ ነው ያለው። ኢጎይስቶች ናቸው ሰሜናውያን የሚባሉት ማለት ነው። እኔ ስለ ፖለቲካ ብዙ ነገር አላውቅም፣ ግን ኢጎይስት ኢጎ በጣም የሚያጠቃቸው ናቸው። በቃ እኛ እንጂ ከኛ ውጭ ጭፍለቃ፣ ረገጣ፣ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር፣ አንድ እንትን አንድ ኖ በፍጹም ቢካውስ ፓወር አለ እዚህ ጋር አሁን እንትን ልትል አትችልም። በቃ ከአንተ እጅ ወጥቷል። በጣም ምርጥ ነገር ከገባም ሜቢ የተሻለ አስተሳሰብ ያለው ከዘመኑ ጋር አብሮ መሄድ የሚችል ከኢጎ የነፃ ማንነት ያለው ሰሜናዊም ቢሆን እኔ በጣም ደስተኛ ነኝ። ከሰሜኑ ጋር ፐርሰናል የሆነ ጥል የለኝም፣ ጸብ የለኝም። which is በጣም የምወዳቸው ሰዎች ናቸው። ማህበረሰቡ፣ ህዝቡ በጣም የሚወደድ ነው። ግን ከዛ ውስጥ አለ እንግዲህ አሁንም ቁጭ ብለው የሚናፍቁ አሉ ያለፈውን which is መቼም የማይመለሰው ነው። የሞተ ነው። ዳስ ጥላችኋል ኦልሬዲ። ዳስ ከተጣለ በኋላ አሁን ዳሱን አንሱት፣ ወደ ስራ ተመለሱ፣ ግቡ፣ ተቀላቀሉ፣ አብራችሁ ኑሩ፣ ተደሰቱ፣ ስሩ፣ አበልጽጉ፣ አልሙ። አዲስ ትውልድ ጊዜ እየሄደ ነው። እናንተም አልፋችሁ እንደገና ለቀጣዩን ትውልድ የማይረባ አስተሳሰብ አስተላልፋችሁ ከምታልፉ የተሻለ ነገር ስጡትና አዲስ ነገር እየሰራ አዲስ ነገር እየፈጠረ እንዲሄድ አድርጉ። እስኪ የተሻለ ነገር እስኪ ምን ይመስላችኋል?